ክርስቲያን እንደሌለባት ተደርጎ የሚወራላት ራስ ገዟ ፍልስጤም የጌታችን የኢየሱስ ክርስቶስን ስቅለትና ሕማምን በተመለከተ በታላቅ ድምቀትና ስርዓት ከሚያከብሩ አገራቶች ውስጥ የምትመደበው ከጋዛ እስከ ዌስት ባንክና ራማላህ ድረስ እያሉ ፍልስጤማውያን ክርስቲያኖች እንደምንመለከተው የጌታችን የኢየሱስ ክርስቶስን ስቅለትን በማስመልከት ከቤተ ክርስቲያን አገልግሎት እስከ ጎልጎታ ቀራንዮ የመስቀል ጉዞን በማድረግ ኢየሱስ ክርስቶስ የከፈለውን ዋጋ የተቀበለውን መከራ ስቃይን የሚያስቡ እልፍ የሆኑ ክርስቲያኖች በዚያች ምድር በዚያች ሀገር ላይ ከጦርነትና ከመከራ ጋር እየተናነቁ ይህን ዕለት በማክበር ላይ ይገኛሉ። እንደምንመለከተው የእስልምና መገለጫ ተብሎ የሚወራለትን ጥምጣምና ጀለብያን በማድረግ ወደ መቅደሱ በመግባት ኢየሱስ ክርስቶስን አምላክ ጌታ መሆኑን ስለ ሰው ልጅ ኃጢአትና ፍቅር እየተሰቀለ እንደሆነ በማመን እነዚህ ፍልስጤማውያን ክርስቲያኖች ይህን የዛሬውን የስቅለትን ዕለት እያሰቡትና መስቀሉን ተሸክመው ከምስራቃዊ ኢየሩሳሌም እስከ ጎልጎታ ተራራ ድረስ በሐዘንና በጽሞና ፍልስጤማውያን ክርስቲያኖች እያከበሩት ይገኛሉ። ሰላም የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅት ፍልስጤማውያን ክርስቲያኖች የጌታችን የኢየሱስ ክርስቶስን ስቅለትና ሕማሙን በተመለከተ እንዴት ባለ ስርዓትና መንፈሳዊ አገልግሎት እንደሚያከብሩት በዚያች ምድር ስላሉት ክርስቲያን ፍልስጤማውያን በተመለከተ ያሰባሰብኩትን መረጃ ይዤላችሁ ቀርቤያለሁ። ከቻናላችን እንደተረዳ ነው አብዛኛዎቻችሁ ተመልካቾቻችን ቻናሉን ሰብስክራይብ እያላደረጋችሁ እንደሆነ እየተረዳን እንገኛለን። ይህ ደግሞ አገልግሎታችን እንድናሳድግና ከዚህም በላይ ከፍ እንድናደርግ የእናንተ ሰብስክራይብና ላይክ እንዲሁም ሼር ማድረግ ብርታት ስለሚሆነን አሁን የምትመለከቱ የቻናላችን ቤተሰቦች ቻናሉን ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ይህን ዝግጅት እንድትመለከቱ የምጋብዛችሁ ሙልጌታ ስዩም ነኝ። ከእስራኤላውያን ጋር ዕለት ዕለት ግጭት ውስጥ ያሉት ፍልስጤማውያን ከመጽሐፍ ቅዱስ ታሪክ አንስቶ አሁን እስካለንበት ዘመን ድረስ እስራኤልና ፍልስጤማውያን አንድም ቀን ሰላም በሌለው ባልተረጋጋ ዘመንና ሕይወት እስከዚህ ዘመንና ሰዓት ድረስ በውጥረት በግጭት ውስጥ እየኖሩ ይገኛሉ። እነዚህ ፍልስጤማውያን ስማቸው ከፍ ያለ አጠራራቸውን በመጽሐፍ ቅዱስ የታወቀ ከማንኛውም አገርና ሕዝብ ጋር እኩል የሚጠሩበት ታሪክ ያላቸው ሕዝቦች ናቸው። እንዲህ ባለ መከራ እንዲህ ባለ ግጭትና የጦርነት ውድመት ውስጥ ያሉት ፍልስጤማውያን እስከ ቅርብ ጊዜ ድረስ እየሰማን ባለነው መረጃ መሰረት አሁን የጦርነት አውድማና የግጭት ማዕከል በሆነችው የጋዛ ሰርጥ ውስጥ ኢየሱስ ክርስቶስ ለፍልስጤማውያን የጋዛ ሙስሊሞች ዕለት ዕለት በሕልማቸው የሚያደርገው መገለጥና እነዚህን በመከራና በስደት ያሉ ፍልስጤማውያን ሙስሊሞችን ወደ ክርስትና ወደ እርሱ እቅፍ በመጥራት ኢየሱስ ክርስቶስ ድንቅ ተአምራትን እያደረገ እንደሆነ በበርካታ ዓለም አቀፍ ሚዲያዎች የተዘገበውን መረጃን በተመለከተ In the darkness and despair of war, a light is shining in Gaza. A former terrorist who turned to Christ reports that Gaza's Christians are serving, and Jesus is appearing to people in dreams and visions. Gary Lane has the story. ከዚህ በፊት በንጋት ኮከብ ሚዲያ የቀረበ ሲሆን ይህን እንድትመለከቱ ስጋብዛችሁ አሁንም ፍልስጤማውያን በመከራና በስቃይ በስደትና በመፈናቀል ውስጥም ሆነው ኢየሱስ ክርስቶስ ከእነሱ ጋር መሆኑን የሚያሳይ ከሕፃናት ጀምሮ እስከ ታላላቆቻቸው ድረስ ክርስቶስ በሕልም እየተገለጠ ፍልስጤማውያን ወደ ክርስቶስ አምላክነት እየቀረቡ ወደ ክርስትና የሕይወትና የጉዞ መንገድ እየተሳቡ መሆኑ
መሆኑን በርካታ ሚዲያዎች አሁንም ድረስ እየዘገቡ ይገኛሉ። እንግዲህ እንዲህ ባለ ስቃይና ሕይወት የሚኖሩት ፍልስጤማውያን በተበታተነ ሕይወትና ስፍራም እያሉ በፍልስጤም ውስጥ ያሉ እልፍ የሆኑ ክርስቲያኖች ኢየሱስ ክርስቶስ ስለ ዓለም ቤዛ ሆኖ የተሰጠበትን ዓለምን ለማዳን ስለ ሰው ልጅ ፍቅር መስቀል ተሸክሞ ከጲላጦስ አደባባይ እስከ ጎልጎታ ቀራንዮ ድረስ መስቀል ተሸክሞ በመውደቅ በመነሳት በስቃይና በሐዘን በግርፋትና በዱላ ብዛት ክርስቶስ እያደረገውን የመስቀልን ጉዞ በማስመልከት እነዚህ ፍልስጤማውያን በምስራቃዊቷ ኢየሩሳሌም በመሰባሰብ የሀገራቸውን ባንዲራንም በመያዝ እንደምንመለከተውና እንደምናየው የቤተ ክርስቲያኑ የደወል ቤት ክፍል ኃላፊ የሙስሊሞች ጥምጣም የምንለውን ባህላዊ አልባሳቸውን ከራሱ ላይ በማድረግ የቤተ ክርስቲያኑን ደወል በመደወል በፍልስጤም ዙሪያና አውራጃ ያሉ ፍልስጤማውያን ክርስቲያኖች ይህን የጌታችን የኢየሱስ ክርስቶስን የስቅለትንና የሕማሙን የዓለም ቤዛ ሆኖ የተሰቀለበትን ዕለት ለማሰብ የጥሪና የደወል አዋጅ ድምፅ እያሰማ ይገኛል።